ለሽም እነሱም ያስታውሱሻል። አስታውሳት ሰው አሁን እኔ እንደዚህ ክርክሩን አልፈልገውም። ካንተ ጋር ግን እናወራለን። ደህና ሁን ባይ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ ወደ እናንተ መጥቻለሁ። ዛሬ ተመልሼ ወደ እናንተ ስመጣ ሩታ እያደረገች ያለችውን ነገር አይታችኋል። ማለት በጣም ከምላችሁ በላይ ራሴን አረጋግጬ ነገሮችን ለመተው ብዙ እየሞከርኩ ነው ያለሁት። ግን ደግሞ በዚህ ልክ ደግሞ ህይወቴ ላይ እንደፈለገች እየገባች እንደፈለገች እየወጣች እንደዚህ እንድትሆን አልፈልግም። ስለዚህ ማለት ልክ ናት እንደዚህ አይነት ነገር። እኔ አሁን እዚህ ጋር ካሜራ ደቅኜ እናንተን ማውራችሁ ነገር አንድ ነገር ቢኖር ቢያንስ ሰላማችንን ለማግኘት ዙዋ ሄደናል እኔና አብርሃም ማለት ነውና ተከትሎ እዚህ ድረስ መምጣት እንደገና የአብርሃምን ህይወት አበላሽቶ እኔን ከሱ ለማሸሽ እና ከዛ በኋላ ደግሞ እሱ ወይ ቅርታውን ሲቀበላት ወይ የሆነ ነገር ስታደርግ የሆነ ነገር ለማሳየት ነው እሷ የምትፈልገው። ለምን እንደሆነ አላውቅም። ግን በዚህ ልክ ለምን ህይወቴን ለመበጥበጥ በዚህ ልክ ለምን የምትሞክረው? ምክንያቱም እኔ በጣም ከምላችሁ በላይ የራሴን ህይወት እየኖርኩ ነው ብዬ ነው የማስበው። እሱም እንደተናገረው ከሆነ አዲስ ህይወት እንደጀመረ በደንብ አድርጎ ነግሯታልና አንዴ አልፈልግም አንዴ እፈልግሃለሁ ምናምን እያለች እሱ ህይወት ላይ በገባሽ ቁጥር እኔም እዚች ጋር እየተጎሳቆልኩ ነው ያለሁት። ምክንያቱም ወይ ተዋልቶቹ ወይ ደግሞ ወደዋለሁ ብላ አልቀጠለችበትና በጣም ግራ ስላጋባች ነው ዛሬ እስቲል ዝዋይ ድረስ ያለንበት ቦታ ድረስ ኃይሌ ድረስ እስቲል እኔ እንጃ እንዴት አድርጋ ሁላ እንደመጣች እኔ አላውቅም። ብቻ በጣም ነው የተናደድኩት ከምላችሁ በላይ። እኔ ስለማደናገር ነው በዚህ ልክ ማለት ከዚህ በፊት ዝቅ ብዬ የምትፈልጊው ከሆነ ከህይወታችሁ ልውጣ ብያታለሁና እሱ ሰላም መሆኑን ስታይ ምናምን እኔና እሱን ህይወት መበጥበጥ የኔና እሱን ህይወት ለመበጥበጥ በዚህ ልክ መስመር አልፋ ዝዋይ ድረስ መምጣት ይሄ ሁሉ ቅናት ማንገብገብ የሰው ልጅ እንዴት በሰው ሰላም አይኖርም? እኔ እኮ በእነሱ ሰላም ብኖር ደስተኛ መሆን ሰው ነኝ። ግን እሷ ሰላም መስጠት የማትችል ሰው ስለሆነች እስቲ ለኔ እንኳን ከህይወታቸው ቦታ እሱን ማኖር የምትችል ሰው አይደለችም። ምክንያቱም እሷ ከመነዝነዝ እኝኝ ከማለት ውጋት ከማድረግ ከዛ በኋላ ደግሞ እሱ የሆነ ሰላማዊ ኑሮ እየኖረ ስታይ ምናምን ደግሞ እንደገና ህይወቱ ላይ መታ እንድትረብሽው አልፈልግም። ምክንያቱም እሱን በረበሸችው ቁጥር እኔንም እየረበሸችኝ ስለምትመጣ ማለት ነው። እና ከዚህ በፊት ከአብርሃም ጋር መጀመሪያ ያልኩት ገና ስንመጣ 1-3 ቀን ስራ ማመቻችተን ሳምንት እንደምንቆይ ነበር የተነጋገር ነው። ግን ደግሞ አሁን ተነስቼ ሄዳለሁ እያለ ነው አብርሃምና ሄርም ለወራ ማተረጋግኝ እግዚአብሔር ምንም መረጋጋት አልችልም። አብርሃም ለምን ነው ማተረጋግኝ? ለምን አብርሃም እሷ እንደፈለገች ነው ህይወት ውስጥ መግባት አለባት? እስከዛሬ ዝም ስላልኩኝ ነው። ምን ብለኸኝ ነበረ? አዲስ አበባ ለምንድን ነው የምንሄደው እንዴ? ጥሩ ጊዜ እስከዚህ እያሳለፍክ ነበረ። በጣም ዝዋይ እንደተመቸክና ከኔ ጋር እያሳለፍክ ነበር አይደል እንዴ? እኔ ህይወት የለኝም እንዴ? አንተ ህይወት ጋር በመጣች ቁጥር እኮ እኔንም ህይወት እያበላሽችብኝ ያለችው አይደል እንዴ? እቺ ልጅ እንደዚህ አይነት መንፈስ አይደለም መሄድ እንድትረጋበት ለምን ታለ አትተውህም እንዴ? ለምን አንተ ጋር በመጣች ቁጥር እኮ እኔንም ህይወቴን እያበላሽች ነው። ወይ አልያዘች ወይ አለቀቀች እንዴ? የኔንም ህይወት እኮ እያበላሽች ነው። አብርሃም እንዴት ነው ነገሮችን ዝም እያልክ ያለኸው? እኔ ስለማልናገር ነው እንዴ? ትምጣ አናግራታለሁ። በቃ ደውይላታለሁ። ከዛ ባለህ ምን እንደምትፈልግ ከኛ ህይወት መውጣት ትችላለች ወይስ አትችልም የሚለውን ነገር ደግሞ እንድንነጋገር ፈልጋለሁ። እኔ እኮ አትነጋገር ያላልኩሽም፣ ግን ደግሞ በተረጋጋ ሰው ካልተፈለገ አይገባውም እንዴ? ለምን እኔ አብርሃም እኔ ህይወት የለኝም እንዴ? እኔ ካንተ ጋር ህይወት አልጀመርንም እንዴ? ነገሮችን ተነጋግረን ፊክስ ካደረግን በኋላ እሷ እንደፈለገች ነው ሰው ህይወት ላይ ገብታ ውጥት የምትለው እዛው በለመደችበት በነ ደስታ ምናምን እዛው የሰው ህይወት ላይ እንደምትጫወት እኔ ህይወት ላይ እንድትጫወት አልፈልግም። ለምን እንዴ? በጣም በዛ አሁን እኔ ግራ እየገባኝ ማለት በዛ። በቃ አብርሃም አንተ አይመለከትም። ትምጣ አወራታለሁ ፍላጎቷ ምን እንደሆነ ማለት ነው። ምክንያቱም ከዚህ በፊት በጣም ብዙ ጊዜ ተናግሬያታለሁ። በጣም ብዙ ጊዜ ሄርሚ ሂጂ ብያት ነበር። እኔ እንዴት እንዳደረች ነው አላውቅም። እኔ እዚህ እኮ አንተ እሷ ስለመጣችብህ ነው እኮ ገባ። ዞሮ አንተን በነካሽ ቁጥር እኔን እንደነካሽ ነው እየቆጠርኩ ያለሁት። ምክንያቱም እዚህ ድረስ ባትመጣ ዝዋይ ቡታማን ነው አዲስ አበባ እንድምት የሚልም ሀሳብ አይመጣልህም። ገባ እንዴ? ሰው ጥሩ ጊዜ ማሳለፍ አይችልም እንዴ? ሄርሚ አንዴ አዳምጪኝ። እኔ እኮ ዛሬ እንሂድ ያልኩበት ምክንያት እሷ እዚህ ስለሆነች ነው። በቃ አልሄድም ስላለች ነው። እኔ ሲጀመር ሂጂ ብያት ነበር። እዚህ ያደረችም አልመሰለኝም ነበርና አሁን እዚህ መሆኗን ሳቅ ነው እንሂድ አዲስ አበባ ያልኩሽ። ሌላ ቦታ እንዝናናለን። በቃ ችግር የለውም። ነገሮችን በቃ ቀለል እናድርጋቸው። ይሄ ነው ቦታ መቀየር ምንም ጥቅም የለውም። የእሷ አስተሳሰብን መቀየር አለብን አብርሃም። እሷ እንደፈለገች እንድታጫውትና እኔ አልፈልግም። በቃ እንደዚህ እንድትቀልድብህም አልፈልግም። እንዴ እሷ ማን ስለሆነች ነው? አበዛችሁ በጣም። ስለዚህ አንተ ምንም የሚመለከት ነገር የለም። ገባ? ከህይወታችን ምንድነው የምትፈልጊው ነው ላት የምፈልገው። ምክንያቱም እስከዛሬ ዝም ብያታለሁ። በቃ በየዋነት ዝም ብያታለሁ አብርሃም። ምንም እንድትለኝ አልፈልግም። እኔ በአንተ ደግሞ ስትመጣ ስቲል ነው እስከዛሬ ድረስ ሚስቱ ናት የልጁ እናት ናት ምናምን ብዬ ብዙ ነገር ዝም ብያለሁ። ብዙ ነገር ታግሻታለሁ። ገባ? አሁን ግን መስመራውን አልፋ ህይወቴ ላይ መግባት አትችልም። ምክንያቱም እኔም ህይወቴን እየኖርኩ ነው ያለሁት። ገባ? ብዙ ነገር ችዬ ኖሬ አሁን ደግሞ እሷ እንደፈለገች መታ ህይወቴን እንድታበላሽ አልፈቅድላትም። አለቀ። ስምጣ ይሄን ነገር ነው ማውራት
ስለዚህ እሷ በመጣችበት ሰዓት ለሷም ለኔ ምንም እንድትል አልፈልግም። እኔ ተሳሳትኩኝ ሄርሚኒ አንቺ እኮ ምንም ተሳስተሻል እና ዝዋይ ድረስ ነው እኔ የተናደድሽበት እንትን በእንደዚህ አይነት መንፈስ አይደለም ማውራት ያለብሽ ራስሽን አረጋጊ ነው እያልኩሽ ያለው እኔ ሁሌ ዝም ስላት ምንም አታመጣም ብላ ነው እንዴ እሷ እንዴ በቃሽ ተረጋጊ እንደዚህ አይደለም ሄርሚ በቃ አዲስ አበባ መሄድ ካለብን አዲስ አበባ እንሄዳለን ረፍት አድርገን ሌላ ቦታ ማንንም የማያውቅበት ቦታ እንሄዳለን ከፈለግሽ በቃ እንዴ ለማንም ሳናገር እኮ ነው እዚህ አይደል እንዴ እዚህ መምጣታችን ያውቀቸው ኖ እሷማ ቪዲዮ አይታ ነው የሚሆነው እኮ ቪዲዮ አይታ ነው የሚሆነው ግን ደግሞ አሁንም እዛ ስንሄድም ቪዲዮ ላንሰራ ነው እንዴ እናንተ ሲጀመር እሷ ከህይወታችን ጭንቅላቷን አሳምና ካልወጣች በየሄድንበት እንትን ማለት አለብን እንዴ መሳቀቅ አለብን ሩታ ታይዋለች ሩታ ትመጣለች ብለን መሳቀቅ አለብን እንዴ ለምን አልፈልግህም ማለት ተፋታችሁ አይደል እንዴ የራስን ህይወት መኖር እኮ መብት አለ አይደል እንዴ አብርሽ በህይወት ላይ ዛሬ ደስተኛ ስትሆን እንዴ እሷ መጣ እንደዚህ እንትን የምትለው ወይ ደስተኛ ማድረግ አትችል ወይ ኑሮዋን መምራት አትችል ለምን እንዴ ተምጣ አወራታለሁ በቃ አንተ ምንም በዚህ መሀል ውስጥ እንድትገባ አልፈልግም እኔ ራሴ እኮ ግራ ገባኝ አሁን ምን ማድረግ እንዳለብን ራሱ እግዚአብሔር ምንም አንተ ምንም የምትለው ነገር የለም አንተ የዋ ስለሆንክ ምናምን አይደለም በቃ እንዴ እንደፈለገ መጣ እንታረቅ አብረን እንቀጥል ምናምን ከዛ አንተ አሁን የሆነ ነገር ብላ ወይ የሆነ ነገር ተዋውድህና እንደገና አንተንም ህይወት ለማበላሸት ማለት ነው እሷ ማይነቃባት ነው የሚመስላት እሷ ብቻ ናት ኃይለኛ እሷ ብቻ ናት ተናጋሪ አሁን እኮ እንደ በፊት ነኝ ልትፎገረኝ ወይንም እኔን እንትን ልትለኝ አትችልም ምንም ነገር እኮ አሁን ከመሬት ተነስተህም ዝዋይ እንድም ያልክበት ምክንያት አንድ ማን ነው አዲስ አበባ እንድ ያልክበት ምክንያት ያ ነው እንደፈለኩኝ ኢንጆይ ማድረግ እችላለሁ እኔ ያው መታለች እሷ እሺ ተረጋጊ ነው ተታወራት የሚ ነው ታለ ችግር የለውም ሰላም እንዴት ናችሁ ሩታ እሺ ለምን ነበር የደወልሽልኝ አንቺ ልጅ እንድትደውልልኝ አልፈልግም ደውልልኝ ለምን ብር የመጣሽው ወደ ዝዋይ ለምን ነው ወደ ህይወታችን ለመመለስ የሞከርሽው ምን ቀረሽ አይመለከትሽም አንቺ ለምን ነው የማይመለከተኝ ምን አገባሽ ኤክስ ቢሄድ ምን አገባሽ ማለት አልገባኝም የት እየመጣሽ ያለሽው እኮ አብርሃም ጋር ነው አይደል እንዴ ከኔ ጋር አዲስ ህይወት እንደጀመረ አታውቂም እንዴ አንቺ ራስሽ ኑሮ መኖር አትችይም እንዴ አንቺ ጋር ማንንም ይደርስ የለም ምን ይፈልግ የመጣው እሱ ደርሰሽብኛል ትሰሚኛለሽ አብርሃም አሁን የኔ ህይወት ውስጥ ያለ ሰው ነው ገባሽ እስከዛሬ ድረስ ዝም ብዬሻለሁ ምናምን ብለሽ ካሰብሽ እኔ አይመለከተኝም እንደፈለግሽ አስቢ ግን እኔ የመጣሁት የልጅ አባት ጋር ይቅርታ አንቺ ጋር እኮ የልጅ አባትሽ ጋር መጣሽ ተፋታችሁ እንደማትፈልጊው ምናምን አልነበር እንዴ ስትናገሪ ነበር አይደል እንዴ ነገሮችን ሶልቭ ማድረግ እንዳለብን ተሰማኝ ለማድረግ መጣው ረፍዷል በጣም ብዙ ነገር ሞክረናል ገባሽ ህይወቴ ላይ እንድትገቢ አልፈልግም እንድትነኪው እንድትደርሺበት አልፈልግም የትኛው ህይወትሽ ጀምረናል ህይወት ደስተኛ መሆኑን ስታይ ነው እንደዚህ ይሆንሽ ያለሽው ወይ ደግሞ ብሰጥሽ እንኳን እኮ እስቲ እሺ ብለሽ እንኳን የእውነት እንኳን ከአብርሃም ጋር እኮ ብታረቂ ህይወትሽን መምራት የምትችይ ሲል አይደለሽም አንቺ ገባሽ ከሶስት ቀን ከአራት ቀን በኋላ እኚኝ ብለሽ ነው ህይወቱን የምታበላሽው ይመለከተኛል ጀምር ተረጋጊ እንደዚህ ብግን ብለሽ ማናገር በደንብ ነው ብግን የምለው ህይወቴ ላይ ነው እየገባሽ ያለሽው ሩታ ትሰሚኛለሽ እየኖርኩ ነው ያለሁት ህይወቴን ዝዋይ ድረስ ተከትለሽ የመጣሽው አንቺ ነሽ ገባሽ ህይወቴ ላይ ተመልሰሽ እንድትገቢ አልፈልግም ዝዋይን አንቺ ብቻ ነሽ የምታውቂያት ማለት ነው አልገባኝም ካንቺ ውጪ ዝዋይን የሚያውቀው የለም እንደሰምታሽ ዝዋይ ማን ብለሽ ነው የመጣሽው እሱን ብለሽ ነው አይደል እንደማይፈልግሽና ከህይወቱ እንድትወጪ ፈለጋ አይደል እንዴ እሱ ጋር በመጣሽ ቁጥር እኔና እሱ ህይወት ስለጀመርን ኦሬዲ አንድ ሆነናል አሁን ገባሽ አንድ ነገር ላስረዳሽ እንደ ድሮ ዘው ብለሽ ገብተሽ ዘው ብለሽ የምትወጪበት አሁን ጊዜው አይደለም የምታውቂው ነገር የለም በነገርሽ ላይ በአጭር ጊዜያቶች ውስጥ ነገሮች ሊቀየሩ አይችሉም አንደኛ ሁለተኛ ነገር ደግሞ ያው እንዴት ነው ኩራት ቢጤ ያጥቅቶት ነው እንጂ ልቡ ማን ጋር እንዳለ አይደለም አንቺ ሁሉም የሚያውቀው ሰው ነው ግልጽ ነው ሜቢ አፉ ሊመስለው ሊናገር ይችላል ምክንያቱም ሰሞኑን ካደረኩት ነገር አንፃር ከዛ በፊት ካደረኩት ነገር አንፃር ተናዶ ምናምን አሁን የሚመልስልኝ ምላሽ ጥሩ ላይሆን ይችላል ነገር ግን ልቦናው በደንብ ያውቀዋል አንቺም ታውቂዋለሽ ምክንያቱም ብዙ እኔ እና እሱ አንድ ላይ ለመሆን አመት አልፈጀብንም ገባሽ አንቺ ግን አመት ፈጅቶብሽ ነው በቃ አይደል እኮ እንደሆነ አይሸወድልሽም እንደው ከረሳሃት ብሎ ነው አንቺ ጋር ቀረበው እንጂ ፈልጎሽ እንዳልሆነ አይቦላሽም ሄደሽም በእናትሽ አሁን ሌላ ጭቅጭቅን አልፈልግም እንደምታይኝ ፀጉሬን ተሰርቼ ፋሽ ብርቅት ብዬ ገባሽ ስቲሜን ገብቼ በጧቱ ፋ ብዬ መጣሁት እሱን ይዤ ለመሄድ ነው ምክንያቱም ስለተስማማ ከኔ ጋር ለመሄድ አልተስማማም ሩታ ውሸት አትዋሺ አልተስማማም ቆይ አንዴ ሄርሜላ እኔ ላውራት ቆይ አንዴ አጥና ሲቀጥ ደግሞ አንቺ አታናግሪኝ ሲጀመር ያንቺን ፍለጋር ለሚመጣው ገባሽ አይደል አንቺ እኮ እኔ ላውራት ወይኔ ጉዴ ፈላ እኔ ላውራት አንድ ጊዜ አዳምጪ ሲጀመር አንቺ ነው አብርሃም አንተ እዚህ ነገር ውስጥ አያገባክም ሰው ብለሽ የገባሽ ዝም በል ገባክ አንተ የዋ ስለሆንክ እንደፈለክ እንድትጫወትብህ አትፈቅድም እርምጃ ነው የምወስድብሽ ከዚህ በላይ መስመርሽ